ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። ሁሌም እንደምላችሁ ደግሞ በተለይም ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ፌስቡክ፣ ኢሞ፣ ዋትሳፕ ከጓደኞቻችሁ ጋር ስትጣጣፉ፣ ከዛም አልፎ ደግሞ ከዘመዶቻችሁ ጋር ስትጣጣፉ፣ ቲክታክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮችን እየለቀቅ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያዛችሁ ከእኛ ጋር ፕራክቲስ ማድረግ ነው ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ነው። አማርኛ ማንበብ መጻፍ ለሚችል ሰው የአንድ ወርና የሁለት ወር ትምህርት ነው። ትንሽ ሊያስቸግረና ሰዓት ሊወስድብን የሚችል ኖርማል እንግሊዝኛው ነው እንጂ ይሄ በጣም ቀላል ነው ማለት ነው። ይሄን ለማድረግ ደግሞ እንግሊዝኛ ላይ ያሉ 26 ሌተሮችን ስሞል ሌተርና ካፒታል ሌተር ከዛም ደግሞ አናባቢና ተነባቢ ይባላሉ። ከ26 ውስጥ አምስቱ ቫውል ወይም አናባቢ ኤ ኢ አይ ኦ ዩ እነዚህ ቫውል ይባላሉ ማለት ነው። የቀሩት 21 ደግሞ ኮንሶናንት ተነባቢ። እነዚህን ከለያችሁና አማርኛ ላይ ያሉ 34 ፊደሎችን ወደ እንግሊዝኛ ተቀየራችሁ። 34ቱንም ወደ ጎን 77 ቤተሰብ አለ። እሱን ወደ እንግሊዝኛ ተቀየራችሁ ማንበብም ሆነ መጻፍ በጣም ቀላል ነው ማለት ነው። ስለዚህ ደፍራችሁ በቃ እችላለሁ ብላችሁ መለማመድ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ የዛሬ ትምህርታችን አጫጭር ቃላቶችን እንዴት አድርገን ወደ እንግሊዝኛ እንቀይራለን የሚለው ነው። ወደ ትምህርቱ ከመግባቴ በፊት ግን ትምህርቱን ኦንላይን መማር ለምትፈልጉ ልጆችና ሰዓት ያላችሁ ልጆች እኛ ትምህርቱን ኦንላይን በደንብ በጥራት ያለምንም ኔትወርክ መቆራረጥ ከሳምንት ለ5 ቀን ከሰኞ እስከ ዓርብ ማለት ነው በዙም በቴሌግራም በኢሞ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ደውሉን፣ ሀይበሉን ማውራት እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ልሄድ። እዚህ ጋር እንደምታዩት አጫጭር ቃላቶች ይላል። ብዙ ጊዜ የምንጠቀማቸውን አስፈላጊ የሆኑ ቃላቶች ናቸው። አብረን እንጣፍ። ይቅር በለኝ። የሆነን ሰው ይቅር በለኝ ብላችሁ መጻፍ ብትፈልጉ ይቅር በለኝ። አማርኛው ልድገምላችሁ። በአንድ ድንጋይ ሁለት ወፍ፣ በዚያውም አማርኛውንም ፕራክቲስ እያደረጋችሁ ነው ማለት ነው። ይቅር በለኝ። በአንድ ላይ አማርኛው ይቅር በለኝ። ይ ዋይና አይ። እዚህ ጋር አይን የተጠቀምኩ ሁለትና ከዛ በላይ ስድስተኛ ፊደሎች ሲኖሩ አይን ብንጠቀም አስፈላጊ ነው ማለት ነው። ቅ ኬ ብቻዋን እጠቀማለሁ። ር አርን። ስለዚህ ይቅር በአንደኛና ቢና ኢ፣ ለ ኤል ኢ፣ ኝ እንደኛ የምትነበብ ደግሞ ጂኤን ናት። ስለዚህ ኝ ስድስተኛ ስለሆነ ጂኤን በአንድ ላይ ይቅር በለኝ። ስለዚህ ይቅር የሚለው እንደዚህ ጣፍኩኝ፣ በለኝ የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ይቅር በለኝ ይላል ማለት ነው። እዚህ ጋር ስንጥፍም ሆነ ስናነብ ደግሞ መረሳት የሌለባቸው አንደኛ ኢ ቫውሎች አቀማመጣቸው ማለት ነው። ሁለተኛ ፊደል ለመጣፍ ዩ፣ ሶስተኛ ፊደል ለመጣፍ አይ፣ አራተኛ ፊደል ለመጣፍ ደግሞ ኤ፣ አምስተኛ ፊደል ለመጣፍ ኢ። ብዙ አስተማሪዎች አይ ይላል፣ ግን እሱን ተውትና ኢ ያርጉ ማለት ነው። ስድስተኛ ፊደል ባዶ፣ ሰባተኛ ፊደሎች ደግሞ ኦ። እነዚህም በቃ ፑት ኢን ዮር ማይንድ አእምሯችሁ ላይ ያስቀምጡ። እነዚህን ካስቀመጣችሁ ቀላል ነው ማለት ነው። ኦኬ ወደ ቀጣይ ልድ ደግሞ አሁን ጀምር። የሆነን ሰው አሁን እንዲጀምር ማዘዝ ብትፈልጉ አሁን ጀምር ማለት ትችላላችሁ ማለት ነው። አሁን ጀምር በአንድ ላይ አማርኛው አሁን ጀምር። አ ኤ እንጠቀማለን። ሁ ይህ ሁለተኛ ፊደል ናት። ሁለተኛ ፊደል ደግሞ ቫውል ማን ነው? ዩን ይወስዳሉ። ስለዚህ ኤች እና ዩ፣ ን ኤን ብቻዋን። አሁን ጀ ጀኢ፣ ም ኤም ብቻዋን፣ ር አር ብቻዋን። ጀምር በአንድ ላይ አሁን ጀምር ይላል ማለት ነው። አሁን ጀምር። አሁን የሚለው እንደዚህ ጣፍኩኝ፣ ጀምር የምትሏን ደግሞ እንደዚህ ጣፍኩኝ። በአንድ ላይ አሁን ጀምር። ኦኬ ቀጣይ ደግሞ ዘላቂ ነው። የሆነን ነገር ዘላቂ መሆኑን ለመናገር ስትፈልጉ ዘላቂ ነው ማለት ትችላላችሁ። ዘላቂ ነው በአንድ ላይ አማርኛው ዘላቂ ነው። ዘ ዜድ ኢ፣ ላ ኤል ኤ፣ ቂ ሶስተኛ ስለሆነች ኬና አይ፣ ዘላቂ ነ ኤን ኢ፣ ው ደብል ብቻዋን ነው። በአንድ ላይ ዘላቂ ነው ማለት እንችላለን ማለት ነው። ዘላቂ ነው። ኦኬ ቀጣይ ደግሞ ፈቃደኛ ነህ። የሆነን ሰው ፈቃደኛ እንደሆነና እንዳልሆነ መጠየቅ ብትፈልጉ ፈቃደኛ ነህ ማለት ትችላላችሁ ማለት ነው። ፈቃደኛ ነህ በአንድ ላይ አማርኛው ፈቃደኛ ነህ ፈ ኤፍ ኢ፣
ቃ ኬኤ ደ ዲኢ ኛ ጂኤንኤ በአንድ ላይ ፈቃደኛ ነ ኤንኢ ህ ኤች ብቻዋን ነህ። ፈቃደኛ ነህ ማለት እንችላለን ማለት ነው። ቀጣይ ደግሞ ይህን ሞክር ይህን ሞክር ማለት እንችላለን። ይህን ሞክር በአንድ ላይ ይህን ሞክር። ይ ዋይ ህ ኤች ብቻዋን ን ኤን ብቻዋን ይህን ሞ ኤምኦ ክ ኬ ብቻዋን ር አር ብቻዋን ሞክር በአንድ ላይ ይህን ሞክር ማለት እንችላለን ማለት ነው። ይህን ሞክር። ይኸው ይህን የሚለው እንደዚህ ጣፍኩኝ፣ ሞክር የምትለዋ እንደዚህ ጣፍኩ። በአንድ ላይ ይህን ሞክር። ቀጣይ ደግሞ ማን ናት? ማን ናት? አማርኛው ማን ናት በአንድ ላይ ማን ናት ይላል። ማ ኤምኤ ን ኤን ብቻዋን ማን ና ኤንኤ አሁንም ት ቲ ብቻዋን። ስለዚህ በአንድ ላይ ማን ናት ማለት እንችላለን ማለት ነው። ማን ናት። እሺ ለወንድ ሲሆን ደግሞ ማን ነው። እዚህ ጋር ማን ናት ያለ ለሴት ነበር። ለወንድ ማን ነው ማለት እንችላለን። ማን ነው። ማን ነው የደወለልሽ? ማን ነው የጠራሽ? ማን ነው የመጣ ማለት እንችላለን። ማ ኤምኤ ን ኤን ብቻዋን ማን ነው በአንድ ላይ። ስለዚህ ማን ነው የሚለውን እንደዚህ መጣፍ ቻልኩ ማለት ነው። ኦኬ። ቀጣይ ደግሞ በጣም አሪፍ የሆነ ነገር ቆንጆ ወይም አሪፍ እንደሆነ መናገር ስፈልጉ በጣም አሪፍ ማበረታታት። በጣም አሪፍ በቢኢ ጣ ቲኤ ም ኤም ብቻዋን በጣም አ ኤን እጠቀማለሁ። ሪ ሶስተኛ ስለሆነች አርና አይ ፍ ኤፍ ብቻዋን። ስለዚህ በጣም አሪፍ የሚለውን እንደዚህ መጣፍ እችላለሁ ማለት ነው። በጣም አሪፍ። ቀጣይ ደግሞ ደስተኛ ሁን። ደስተኛ ሁን ማለት ብትፈልጉ አማርኛው ደግሞ ደስተኛ ሁን በአንድ ላይ አማርኛው ደስተኛ ሁን። ደ ዲኢ ስ ኤስ ብቻዋን ተ ቲኢ ኛ ጂኤንኤ ደስተኛ ሁ ኤች ዩ ን ኤን ብቻዋን ሁን በአንድ ላይ ደስተኛ ሁን ማለት እንችላለን ማለት ነው። ደስተኛ ሁን፣ ደስተኛ ሁን። ኦኬ። ቀጣይ ደግሞ ምን አዲስ ምን አዲስ አለ፣ ምን አዲስ ነገር አለ ማለት ስፈልግ ምን አዲስ ማለት እንችላለን። ም ኤም ብቻዋን ን ኤን ብቻዋን አሁንም ምን አ ኤን እጠቀማለሁ። ዲ ዲና አይ ስ ኤስ ብቻዋን አዲስ በአንድ ላይ ምን አዲስ ማለት እንችላለን ማለት ነው። ምን አዲስ። ኦኬ። ቀጣይ ደግሞ አሁን ገባኝ። የሆነ ነገር ተገባችሁ አሁን ገባኝ ማለት እንችላለን። አሁን ገባኝ አ ኤን እጠቀማለሁ። ሁ ኤች ዩ ን ኤን ብቻዋን አሁን ገ ጂኢ ባ ቢኤ ኝ ጂኤን። ስለዚህ አሁን ገባኝ ማለት እንችላለን ማለት ነው። አሁን የሚለውን እንደዚህ ጣፍኩኝ፣ ገባኝ የሚለውን ደግሞ እንደዚህ ጣፍኩ። ስለዚህ በአንድ ላይ አሁን ገባኝ። ቀጣይ ደግሞ ሻይ ጠጣ። የሆነን ሰው ሻይ ጠጣ ማለት ብንፈልግ ሻይ ጠጣ ሻ ኤስኤችኤ ይ ዋይ ብቻዋን ሻይ ጠ ቲኢ ጣ ቲኤ በአንድ ላይ ሻይ ጠጣ ማለት እንችላለን ማለት ነው። ሻይ ጠጣ። ስለዚህ የዛሬ ትምህርታችን አጫጭር ቃላቶችን ወደ እንግሊዝኛ መቀየር ነበር። ቅድም እንደነገርኳችሁ ቫውሎችን አንደኛ ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ባዶ፣ ሰባተኛ ኦ እነሱን ከያዛችሁ ኮንሶናንቱን ቢ እንደ በ፣ ኤም እንደ መዘር እነሱን ከያዛችሁ በጣም ቀላል ነው ማለት ነው። ደጋግማችሁ ፕራክቲስ አድርጉ። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪው